ፍራንሴላክ ይባላል። ፍሬሻዊ የሙዚቃ አስተማሪ ሲሆን ብዙዎች የዓለማችን እድለኛ ሰው በማለት ይጠሩታል። ምክንያቱም ይህ ሰው ከሞት ጋር እየተገናኘ እምቢ አሻፈረኝ ብሎ ቀርቷል። ሞት ለአንድ ጊዜ ብቻ ሳይሆን ለ7 ለተደጋጋሚ ጊዜ ና ልውሰድ የኔ ነህ ቢለውም እሱ ግን እምቢ አሻፈረኝ ብሎ ቆይቷል። እርግጥ ነው ይህ ሰው ቀኑ ስላልደረሰ ይሆናል ወደዛኛው ዓለም ያልሄደው። ነገር ግን እኔ እንዴት ብሎ ከ7ቱ ሞት እንዳለፈ ልንገራችሁ። ሰላም፣ እንዴት ናችሁ ውድ የቻናላችን ተከታታዮች? ዛሬም እንደተለመደው በአዲስ በገራሚና በምርጥ ታሪክ ተመልሼ መጥቻለሁ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ጓደኞቼና ቤተሰቦቼ ይሁኑ። ፍራንሴላክ እንደ አውሮፓውያን አቆጣጠር በ1962 ሀገር ሰላም ብሎ ከመኖሪያ ቤቱ ወደ ስራ ቦታ በባቡር ጉዞውን ይጀምራል። ሆኖም ግን ትንሽ ባቡሯ እንደሄደች ቁልቁል ወደ ገደል ትወረወራለች። በዛን ሰዓት 17 ሰዎች ወዲያውኑ ህይወታቸውን ሲያጡ፣ ይህ ሰው ግን በቀላል ጉዳት ከሞት ሊተርፍ ችሏል። በዚህ ያላበቃው ፍራንሴላክ ግን ከ1 ዓመት በኋላ እናቱ ታማ ለመጠየቅ እሷ ወዳለችበት ሀገር ለመሄድ የአየር ትኬቱን በመቁረጥ በረራውን ይጀምራል። ሆኖም ግን አሁንም በሚያስገርም ሁኔታ ፕሌኑ ጥቂት እንደተጓዘ ሞተሩ በመበላሸቱ ቁልቁል ወደ መሬት ይከሰከሳል። የሚያስገርመው ግን ፕሌኑ ቁልቁል መከስከሱ ሳይሆን ይህ ሰው ፕሌኑ በሚወርድበት ሰዓት በሩ ተከፍቶ የሱ ወደ መሬት ቀጥታ መውረድ ነበረ። በሰዓቱ ፕሌን ውስጥ የነበሩ ተሳፋሪዎች እንዳለ ሲሞቱ፣ እሱ ግን እንደ እድል ሆኖ ጥቅጥቅ ያለ የገበሬ ጭድ ላይ ሄዶ እሱ ላይ ያርፋል። ከዛም ደግሞ ምንም ሳይሆን በህይወት ይቆያል ማለት ነው። ይህ ለአደጋ የተፈጠረ ሰው ለሶስተኛ ጊዜ ማለትም በ1967 የህዝብ ማመላለሻ ባስ ውስጥ እየሄደ እያለ ባሱ መንገድ በመሳት ወንዝ ውስጥ ጥርቅም ብሎ ይገባል። በአደጋውም 4 ሰዎች ሲሞቱ፣ ይህ የድመት ነፍስ ያለው ሰውዬ ግን በህይወት መትረፍ እንችሏል። በዚህ ያላበቃው ፍራንሴላክ ከ3 ዓመት በኋላ በ1970 በራሱ መኪና እየተጓዘ ባለበት ወቅት ከመኪናው ውስጥ ጭስ በማየቱ ዘሎ ከመኪናው ይወጣል። ከ3 ዓመት በኋላም በድጋሚ የመኪና እሳት ቃጠሎ በአዲሱ መኪናው ላይ ተከስቶ በድጋሚ ተርፏል። ይህ ከዓመት አደጋዎች እየተፈራረቁና እያስቸገሩ አልፈታም ያሉት ፍራንሴላክ ነገሮች ቢያስገርሙትም፣ ነገር ግን እድሜና ህይወትን ለሰጠው ፈጣሪው ምስጋናውን እየቀረበ በመሃል በጣም ብዙ ዓመታትን አሳልፏል። ሆኖም ግን ይህ ለአደጋ እየተፈጠረ ሰው ሞት አንድ ይፈልጎታልና ትቶ ሊተወው ረስቶ ሊረሳው በፍጹም አልቻለም። ከረጅም ጊዜያት በኋላም ዛግሬብ በተባለች ከተማ ላይ አንድ ትልቅ አደጋ እንደተከሰተ ይሰማል። አደጋውም የዚህ መከረኛ ሰው ፍራንሴላክ ነበረ። ይህ ሰው እግረኛ ሆኖ ራሱ አደጋ ሊተወው አልቻለምና በእግሩ እየሄደ ባለበት ወቅት መኪና ይገጨዋል። ሆኖም ግን ይቺ ምንም አትሁኝ የተባለች ነፍስ አሁንም በድጋሚ ተርፋለች። አሁንም የዚህን ሰው የእድል ጥግ ላሳያችሁ። ይህ ደግሞ ትንሽ ፊልም ነገር ሳይመስል አይቀርም። በቀጣይ ዓመትም በ1996 ላይ በራሱ መኪና በአንዲት ጠበብ ያለች በጣም ቀጭን መንገድ ላይ እየተጓዘ ባለበት ወቅትም መኪናው ቁልቁል ወደ ገደል ይገባል። እሱም ግን ቀበቶውን በመፍታት ፊት ለፊቱ ባገኘው ዛፍ ላይ ተንጠልጥሎ አሁንም በድጋሚ መትረፍ ችሏል። ምናልባት ይህ የፍራንሴላክ የመጨረሻው አደጋ ይሆን? ከ7 ዓመት በኋላ ማለትም ፍራንሴላክ በ70 ዓመቱ እድለኛና አስገራሚ እድል እንዳለው የሚያሳይ አንድ አስገራሚ ክስተት ይፈጠራል። ይህስ ምን ይመስላችኋል? በህይወቱ ለመጀመሪያ ጊዜ ሎተሪ ቆርጦ $1 ሚሊዮን ይደርሰዋል። ለመጀመሪያ ጊዜ ነው ያልኳችሁ፣ ለዚያውም $1 ሚሊዮን። እና ይህ ሰው እድለኛ አይደለም ትላላችሁ? እሱ በአንድ ወቅት እድለኛ ነህ ወይ ተብሎ ሲጠየቅ ምን ይመለስ ይመስላችኋል? እኔ በሁለት መንገድ ማየት ትችላላችሁ። በጣም ብዙ ጊዜ አደጋዎች ስለደረሱብኝ እድለቢስ፣ ወይንም ደግሞ በጣም ብዙ ጊዜ በህይወት ስለተረፍኩኝ እድለኛ ብላችሁ ልጠሩኝ ትችላላችሁ ብሏል። እናንተስ እድለኛ ወይስ እድለቢስ ትሉታላችሁ? ይህ ለዛሬ ያቀረብኩላችሁ አስገራሚው የፍራንሴላክ ታሪክ ነበረ። እኔ ግን እዚህ ጋር ላብቃ። በጣም እወዳችኋለሁ። በጣም ትመቹኛላችሁ። እንደተለመደው ግን ሰብስክራይብ፣ ላይክ፣ ሼር ማድረግን እንዳትረሱ። እወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ባይ